ቀበሮና ፍየል። አንድ ቀን ቀበሮ ከመኝታው ተነስቶ ወደ አዳኝ ቦታ ሲሄድ የውሃ ጉድጓድ ውስጥ በድንገት ወደቀ። ጉድጓዱም ብዙ ውሃ ስለነበረው መውጣት አልቻለም። ተስፋውን ቆርጦ ጉድጓዱ ውስጥ እየዋኘ ዝም አለ። በዚህ ጊዜ አንዲት ፍየል ጉድጓድ ውስጥ ያለውን ቀበሮ አየችው። አያ ቀበሮ፣ እዚህ የውሃ ጉድጓድ ውስጥ ምን እየሰራህ ነው? በማለት ጠየቀችው። ቀበሮም ውድ ፍየል ዜና አልሰማሽም እንዴ? ከዛሬ ጀምሮ ድርቅ ይሆናል ስለተባለ ከውሃው መራቅ እንደሌለብኝ በማሰብ ነው ወደዚህ ውሃ ጉድጓድ ውስጥ የገባሁት። አንቺስ ለምን አገቢ እና ራስሽን ከችግር አታድኝ በማለት የተንኮል መከራት። ምስኪኗ ፍየል የቀበሮን ንግግር አመነች። ወዲያውኑ ወደ ጉድጓድ ውስጥ ገባች። ቀበሮን በፍጥነት ጀርባ ላይ ወጣ እና ከጉድጓድ ወጣ። ፍየሉም ግን ከጉድጓድ ውስጥ እየጮኸች አረች። ቀበሮም ግን አንድ ምክር ልምከርሽ፣ ችግር ውስጥ ያለውን ጓደኛ ማመን የለብሽም አለና በነበረው ብልሃት እየተመካ ሄደ።